ቦታዋ ላይ ፈተና አታማታቀው ጽናት በስተመጨረሻም ከብዙ ሲቃይና ከብዙ መገፋት በኋላ ኪራን መልሳ ያገኘች ቢመስልም እስካሁን ህይወቷ ላይ ፈተና መጋረጡን ያቆም አይመስልም። ሰላም ሰላም ውድ የጽናት ድራማ ተከታታዮች እንዲቆያችሁልኝ ጽናት ክፍል 44 ትላንትና ተለቋል። የትናንትናውን ክፍል እንዴት አያችሁ? ሐሳቦቻችሁን ኮሜንት ሴክሽን ላይ እየጻፋችሁ ቀጣይ ክፍልም ቶሎ እንዲለቀቁላችሁ ይህን ቻናል ሰብስክራይብ አድርጉ። ቪዲዮንም ላይክ እያደረጋችሁ ኮሜንት ላይ ገብታችሁ ይለቀቅ ማለታችሁ እንዳረሱ። የትናንትናው ክፍል 44 በጣም ለጽናት አድናቂዎች በጣም ደስ የሚል ክፍል እንደነበረ ብዙዎቻችሁ ኮሜንት ሴክሽን ላይ እየጻፋችሁ ነበር። ምክንያቱም ኪራና ጽናት አንድ ላይ መሆን ጀምረዋል። ቤታም በስተመጨረሻ እያበደች ያለ ይመስላል። ምክንያቱም ያደረገችው ነገር የእጇን እያገኘች ነው። ምክንያቱም በብዙ ነገር አድርጋለች። ኪራና ጽናት አንድ ላይ እንዳይሆኑ በጣም ብዙ ነገር ነው ያደረገችው። ድራማው ከጀመረው ወዲህ በጣም ብዙ በደል እየበደለቻት ነበር። በተለይ ጽናትን ብዙ ነገር እያደረገቻት ነበር። ውድ የጽናት ድራማ ተከታታዮች በስተመጨረሻ ግን የቆፈረችው ጉድጓድ ላይ መልሳ ራሷን የገባችው። እርግጥ ቤታ እነ ኪሩና እነ ጽናት ላይ ብዙ በደሎችን ብታደርስም ህይወቷ ግን በጣም አሳዛኝ ነው። የኋላ ታሪኳ በጣም የሚያሳዝነው ማንም ሰው የላትም። በትናንትናው ክፍል ላይ እንዳየና በጣም ኪራ እንደምትፈልገውና ህይወቷ ላይ ማንም ሰው እንደሌላት ከሱ ውጭ ማንም ሰው እንደሌላት ስታለቅስና ያለፈውን ህይወቷን እያነሳች እያወራች ነበር። በእርግጥ ብዙ በደል አድርሳለች። እነ ኪራና ጽናት ናሆሚ ላይም ብዙ ነገር ነው ያደረገችው። ጽናት ህይወቷን እንድታጣ ልታረግ ነበር። ባለፉት ክፍሎች ላይ እንዳየነው ጽናት መርዝ አጠጥታ እንድትሞት ልታረጋት ነበር። በትናንትናው ክፍል ላይ ግን ራሷ ላይ መልሶ ነው የደረሰው። ያደረገችው ነገር የእጇን እያገኘች ነው። በትናንትናው ክፍል ቤታ ምስቲ ስላበደች ምንድነው የተሰማችሁ? ኮሜንት ሴክሽን ላይ ሐሳቦቻችሁን ጻፉልኝ። ውድ የጽናት ድራማ ተከታታዮች እንግዲህ ውድ የጽናት ድራማ ተከታታዮች የትናንትናው ክፍል ከሌሎቹ በተለይ በጣም ደስ የሚል ነገር ነበረው። ምክንያቱም በጣም እንወዳቸው ሁለቱን እነ ኪራና ጽናትን አንድ ላይ እንግዲህ ውድ የጽናት ድራማ ተከታታዮች ጽናት ክፍል 45 እንደተለመደው ነገ ይለቀቃል። ዛሬ ይለቀቅ ነበር በአንዳንድ ችግሮች ምክንያት ዛሬ አልተለቀቀም። እንደተለመደው ነገ ይለቀቃል። እስከዛ ግን እናንተ ለዚህ ቻናል አዲስ ናችሁ ሁላችሁም ሰብስክራይብ አድርጉ። ቪዲዮም ላይክ ያደረጋችሁ ሐሳቦቻችሁንም እየገባችሁ ኮሜንት ላይ መጻፍ እንዳረሱ። ምክንያቱም ሁሌ እንደምላችሁ ያንዳንዱ ክፍል እናንተ በመታሰዩት ፍቅር ነው የሚለቀቀው። እስከ ቀጣዩ ክፍል ሰላም ቆዩልኝ። አንተ ቢሆን አልጋው መተኛ እንጂ ቦክሰኛ አይደለም። ስትስቅ እንዴት አባቷ ነው የምታምረው። ሰው ይሄን መሰለ ፈገግታ እንደው ተነጥቆ ይሆናል። አንተ ልጅ ቆላው ነው ገየው ደሞ ከታለ ገየው በቃ እንጣ ጊዜ ሰው ይተኛል። ምን ነው አንተ ምን ማለት ነው? በቃ ጠይቅ ነው ኪራስ አንተ ሰዓት ነው ፈረስ ነው አንስቶ ይጋለ ወጣ። ፈረስ የምን ፈረስ? ተናዶ እንደ ፈረስ እየጋለ ወጣ አለማት ነው። ሰው መቀርፋት ነው እንደማሻል ምን ይሻለኛል? ቆይ ጽና ሰጥቶሽ ነው ከኪራ ጋር ተደረገ ማለት እኔ ነው ሰው ተሰምተን እናቀና ነው የምንነጋገረው። እንግዲህ በቃ ጭራ እንደዚህ ነው ማድረግ ይቻላል። አንተ ቢሆን አልጋው መተኛ እንጂ ቦክሰኛ አይደለም።
ስትስቅ እንዴት አባቷ ነው የምታምረው! ሰው ይሄን የመሰለ ፈገግታ እንደው ተነጥቆ ይሆናል? አንተ ልጅ ቆላ ነው ከየው ደሞ ከፈለገ ይየው በቃ በቃ እንጣ እንጂ ሰው ይተኛል። ምን ነው አንተ ምን ማለት ነው? በቃ ጠይቅ ነው ኪራስ አሁን ቅርብ ሰዓት ነው ፈረሱን አንስቶ እየጋለበ ወጣ። ፈረስ? የምን ፈረስ? ተናዶ እንደ ፈረስ እየጋለበ ወጣ አለ ማለት ነው። ሰው በቃ አርፋት ነው የሚገባሻል። ምን ይሻለኛል? ቆይ ዘና ሳትዋሽልኝ ከኪራ ጋር ተገናኛችሁ አይደል? እኔ ነው ሰው ተሰምተን እናቀላለን እንነጋገር። እንግዲህ በቃ ኪራ እንደዚህ ነው ማድረግ ይቻላል። አንተም ቢሆን አልጋው መተኛ እንጂ ቦክሰኛ አይደለም። ስትስቅ እንዴት አባቷ ነው የምታምረው! ሰው ይሄን የመሰለ ፈገግታ እንደው ተነጥቆ ይሆናል? አንተ ልጅ ቆላ ነው ከየው ደሞ ከፈለገ ይየው በቃ በቃ እንጣ እንጂ ሰው ይተኛል። ምን ነው አንተ ምን ማለት ነው? በቃ ጠይቅ ነው ኪራስ አሁን ቅርብ ሰዓት ነው ፈረሱን አንስቶ እየጋለበ ወጣ። ፈረስ? የምን ፈረስ? ተናዶ እንደ ፈረስ እየጋለበ ወጣ አለ ማለት ነው። ሰው በቃ አርፋት ነው የሚገባሻል። ምን ይሻለኛል? ቆይ ዘና ሳትዋሽልኝ ከኪራ ጋር ተገናኛችሁ አይደል? እኔ ነው ሰው ተሰምተን እናቀላለን እንነጋገር። እንግዲህ በቃ ኪራ እንደዚህ ነው ማድረግ ይቻላል። አንተም ቢሆን አልጋው መተኛ እንጂ ቦክሰኛ አይደለም። ስትስቅ እንዴት አባቷ ነው የምታምረው! ሰው ይሄን የመሰለ ፈገግታ እንደው ተነጥቆ ይሆናል? አንተ ልጅ ቆላ ነው ከየው ደሞ ከፈለገ ይየው በቃ በቃ እንጣ እንጂ ሰው ይተኛል። ምን ነው አንተ ምን ማለት ነው? በቃ ጠይቅ ነው ኪራስ አሁን ቅርብ ሰዓት ነው ፈረሱን አንስቶ እየጋለበ ወጣ። ፈረስ? የምን ፈረስ? ተናዶ እንደ ፈረስ እየጋለበ ወጣ አለ ማለት ነው። ሰው በቃ አርፋት ነው የሚገባሻል። ምን ይሻለኛል? ቆይ ዘና ሳትዋሽልኝ ከኪራ ጋር ተገናኛችሁ አይደል? እኔ ነው ሰው ተሰምተን እናቀላለን እንነጋገር። እንግዲህ በቃ ኪራ እንደዚህ ነው ማድረግ ይቻላል። አንተም ቢሆን አልጋው መተኛ እንጂ ቦክሰኛ አይደለም። ስትስቅ እንዴት አባቷ ነው የምታምረው! ሰው ይሄን የመሰለ ፈገግታ እንደው ተነጥቆ ይሆናል? አንተ ልጅ ቆላ ነው ከየው ደሞ ከፈለገ ይየው በቃ በቃ እንጣ እንጂ ሰው ይተኛል። ምን ነው አንተ ምን ማለት ነው? በቃ ጠይቅ ነው ኪራስ አሁን ቅርብ ሰዓት ነው ፈረሱን አንስቶ እየጋለበ ወጣ። ፈረስ? የምን ፈረስ? ተናዶ እንደ ፈረስ እየጋለበ ወጣ አለ ማለት ነው። ሰው በቃ አርፋት ነው የሚገባሻል። ምን ይሻለኛል? ቆይ ዘና ሳትዋሽልኝ ከኪራ ጋር ተገናኛችሁ አይደል? እኔ ነው ሰው ተሰምተን እናቀላለን እንነጋገር። እንግዲህ በቃ ኪራ እንደዚህ ነው ማድረግ ይቻላል። አንተም ቢሆን አልጋው መተኛ እንጂ ቦክሰኛ አይደለም። ስትስቅ እንዴት አባቷ ነው የምታምረው!
ሰው ይሄን የመሰለ ፈገግታ እንደው ተነጥቆ ይሆናል። አንተ ልጅ ኒቆላው ነው ከየው ደሞ ከፈለገ ይየው በቃ በቃ እንጣ ልጅ ሰው ይተኛል። ምን ነው አንተ ምን ማለት በቃ ጠይቀኝ ኪሮስ አሁን ቅርብ ሰዓት ነው ፈረሱን አንስቶ እየጋለበ ወጣ። ፈረስ? የምን ፈረስ? ተናዶ እንደ ፈረስ እየጋለበ ወጣ አለ ማለት ነው። እቺ በቃ አርፋት ነው እንደማሻል ምን ይሻለኛል? ቆይ ዘና ሰጥቶሽ ነው ከኪራ ጋር ተገናኝቶ ነበር። እኔ ነው እሱ ተስማምተን እናቀናለን እንነጋገር። እንግዲህ በቃ ጭራ እንደዚህ ነው ማድረግ አይቻልም። አንተ ቢሆን ይኸውልህ አልጋው መተኛ እንጂ ቦክሰኛ አይደለም። ስትስቅ እንዴት አባቷ ነው የምታምረው። ሰው ይሄን የመሰለ ፈገግታ እንደው ተነጥቆ ይሆናል። አንተ ልጅ ኒቆላው ነው ከየው ደሞ ከፈለገ ይየው በቃ በቃ እንጣ ልጅ ሰው ይተኛል። ምን ነው አንተ ምን ማለት በቃ ጠይቀኝ ኪሮስ አሁን ቅርብ ሰዓት ነው ፈረሱን አንስቶ እየጋለበ ወጣ። ፈረስ? የምን ፈረስ? ተናዶ እንደ ፈረስ እየጋለበ ወጣ አለ ማለት ነው። እቺ በቃ አርፋት ነው እንደማሻል ምን ይሻለኛል? ቆይ ዘና ሰጥቶሽ ነው ከኪራ ጋር ተገናኝቶ ነበር። እኔ ነው እሱ ተስማምተን እናቀናለን እንነጋገር። እንግዲህ በቃ ጭራ እንደዚህ ነው ማድረግ አይቻልም። አንተ ቢሆን ይኸውልህ አልጋው መተኛ እንጂ ቦክሰኛ አይደለም። ስትስቅ እንዴት አባቷ ነው የምታምረው። ሰው ይሄን የመሰለ ፈገግታ እንደው ተነጥቆ ይሆናል። አንተ ልጅ ኒቆላው ነው ከየው ደሞ ከፈለገ ይየው በቃ በቃ እንጣ ልጅ ሰው ይተኛል። ምን ነው አንተ ምን ማለት በቃ ጠይቀኝ ኪሮስ አሁን ቅርብ ሰዓት ነው ፈረሱን አንስቶ እየጋለበ ወጣ። ፈረስ? የምን ፈረስ? ተናዶ እንደ ፈረስ እየጋለበ ወጣ አለ ማለት ነው። እቺ በቃ አርፋት ነው እንደማሻል ምን ይሻለኛል? ቆይ ዘና ሰጥቶሽ ነው ከኪራ ጋር ተገናኝቶ ነበር። እኔ ነው እሱ ተስማምተን እናቀናለን እንነጋገር። እንግዲህ በቃ ጭራ እንደዚህ ነው ማድረግ አይቻልም። አንተ ቢሆን ይኸውልህ አልጋው መተኛ እንጂ ቦክሰኛ አይደለም። ስትስቅ እንዴት አባቷ ነው የምታምረው። ሰው ይሄን የመሰለ ፈገግታ እንደው ተነጥቆ ይሆናል። አንተ ልጅ ኒቆላው ነው ከየው ደሞ ከፈለገ ይየው በቃ በቃ እንጣ ልጅ ሰው ይተኛል። ምን ነው አንተ ምን ማለት በቃ ጠይቀኝ ኪሮስ አሁን ቅርብ ሰዓት ነው ፈረሱን አንስቶ እየጋለበ ወጣ። ፈረስ? የምን ፈረስ? ተናዶ እንደ ፈረስ እየጋለበ ወጣ አለ ማለት ነው። እቺ በቃ አርፋት ነው እንደማሻል ምን ይሻለኛል? ቆይ ዘና ሰጥቶሽ ነው ከኪራ ጋር ተገናኝቶ ነበር። እኔ ነው እሱ ተስማምተን እናቀናለን እንነጋገር። እንግዲህ በቃ ጭራ እንደዚህ ነው ማድረግ አይቻልም። አንተ ቢሆን ይኸውልህ አልጋው መተኛ እንጂ ቦክሰኛ አይደለም። ስትስቅ እንዴት አባቷ ነው የምታምረው። ሰው ይሄን የመሰለ ፈገግታ እንደው ተነጥቆ ይሆናል።
አንተ ልጅ ቢቆላው ነው የሚቀየው ደግሞ ከታ ለቀየው በቃ እንውጣ እንጂ ሰው ይተኛል ምን ነው አንተ ምን ማለት ነው መቃጠይ ይከኝ ኪራስ አሁን ቅርብ ሰዓት ነው ፈረስ ነው አንስቶ እየጋለበ ወጣ ፈረስ የምን ፈረስ ተናዶ እንደ ፈረስ እየጋለበ ወጣ አለ ማለት ነው ሲሆን መቀርፋት ነው የሚገባሻል ምን ይሻለኛል ቆይ ዛሬ ሳትዋሽኝ ከኪራ ጋር ተገናኝቶ ነበር እኔ ነው ሰው ተሰምተን እናቀናለን እንነጋገር እንግዲህ በቃ ኪራ እንደዚህ ነው ማድረግ ይቻላል አንተ ቢሆን አልጋው መተኛ እንጂ ቦክሲንግ አይደለም ስትስቅ እንዴት አባቷ ነው የምታምረው ሰው ይሄን መሰለ ፈገግታ እንደው ተነጥቆ ይሆናል አንተ ልጅ ቢቆላው ነው የሚቀየው ደግሞ ከታ ለቀየው በቃ እንውጣ እንጂ ሰው ይተኛል ምን ነው አንተ ምን ማለት ነው መቃጠይ ይከኝ ኪራስ አሁን ቅርብ ሰዓት ነው ፈረስ ነው አንስቶ እየጋለበ ወጣ ፈረስ የምን ፈረስ ተናዶ እንደ ፈረስ እየጋለበ ወጣ አለ ማለት ነው ሲሆን መቀርፋት ነው የሚገባሻል ምን ይሻለኛል ቆይ ዛሬ ሳትዋሽኝ ከኪራ ጋር ተገናኝቶ ነበር እኔ ነው ሰው ተሰምተን እናቀናለን እንነጋገር እንግዲህ በቃ ኪራ እንደዚህ ነው ማድረግ ይቻላል አንተ ቢሆን አልጋው መተኛ እንጂ ቦክሲንግ አይደለም ስትስቅ እንዴት አባቷ ነው የምታምረው ሰው ይሄን መሰለ ፈገግታ እንደው ተነጥቆ ይሆናል አንተ ልጅ ቢቆላው ነው የሚቀየው ደግሞ ከታ ለቀየው በቃ እንውጣ እንጂ ሰው ይተኛል ምን ነው አንተ ምን ማለት ነው መቃጠይ ይከኝ ኪራስ አሁን ቅርብ ሰዓት ነው ፈረስ ነው አንስቶ እየጋለበ ወጣ ፈረስ የምን ፈረስ ተናዶ እንደ ፈረስ እየጋለበ ወጣ አለ ማለት ነው ሲሆን መቀርፋት ነው የሚገባሻል ምን ይሻለኛል ቆይ ዛሬ ሳትዋሽኝ ከኪራ ጋር ተገናኝቶ ነበር እኔ ነው ሰው ተሰምተን እናቀናለን እንነጋገር እንግዲህ በቃ ኪራ እንደዚህ ነው ማድረግ ይቻላል አንተ ቢሆን አልጋው መተኛ እንጂ ቦክሲንግ አይደለም ስትስቅ እንዴት አባቷ ነው የምታምረው ሰው ይሄን መሰለ ፈገግታ እንደው ተነጥቆ ይሆናል አንተ ልጅ ቢቆላው ነው የሚቀየው ደግሞ ከታ ለቀየው በቃ እንውጣ እንጂ ሰው ይተኛል ምን ነው አንተ ምን ማለት ነው መቃጠይ ይከኝ ኪራስ አሁን ቅርብ ሰዓት ነው ፈረስ ነው አንስቶ እየጋለበ ወጣ ፈረስ የምን ፈረስ ተናዶ እንደ ፈረስ እየጋለበ ወጣ አለ ማለት ነው ሲሆን መቀርፋት ነው የሚገባሻል ምን ይሻለኛል ቆይ ዛሬ ሳትዋሽኝ ከኪራ ጋር ተገናኝቶ ነበር እኔ ነው ሰው ተሰምተን እናቀናለን እንነጋገር እንግዲህ በቃ ኪራ እንደዚህ ነው ማድረግ ይቻላል